ሃይ ቀብሬ ላይ ልትገኙ ቃል ከገባችሁልኝ ይሄንን ቪዲዮ ሰራዋለሁ። ይሄንን ቪዲዮ የምሰራው ለጨነቃችሁ፣ በምጥ ላይ ላላችሁ፣ የራሳችሁ ውሳኔ ጠልፎ ለጣላችሁ፣ ህይወት ተስፋ ያስቆረጣችሁ፣ በአጠቃላይ ሜንቶር መካሪ ቢኖራችሁ ጥሩ ትደርሱ የነበራችሁ፣ ከዚህ በኋላም ግን ጉዞ የሚቀራችሁ ብዙ ስሜት ውስጥ ላላችሁ ሰዎች በጠቅላላ የተሰራ ነው። ለምን ይህንን እንዳልኩ መጨረሻ ላይ ይገባችኋል። በእኔ ህይወት ውስጥ ከወላጆች ውጪ የጥሩ መምህር ማጣት ወይም ጥሩ መምህር ጋር አለመገጣጠም ህይወቴን በብዙ ፈተናዎች እንዳሳልፍ ግርግሮች እንዲበዙበት አድርጎታል። ልጅ እያለሁ ዓለም ሳትገባኝ ወጣት እያለሁ ሰው ቢነግረኝ ኖሮ የተሻለውን ነበር ብዬ አምናለሁ። ከውልደት እስከ ሞት እስከ እረፍት ድረስ ትልልቅ የሚባሉ የህይወት ውሳኔዎች ምን እንደሆኑ የሚነግረኝ ባገኝ የተሻለ መንገድ ሄድ ነበር ብዬ አምናለሁ። ታዲያ ህይወት በምርጫዎች ብትሞላም የአንድ ሰው የህይወት አቅጣጫ ካራክተር ወይም መለያ ባህሪ፣ ሌጋሲ፣ ቅርሱ፣ መጠሪያው፣ ማንነቱ፣ ማነኝ፣ ቫልዩ ማደርገው ምንድን ነው፣ እንዴት ነውስ የምታወሰው የሚለውን በዚህ መልኩ ክሮኖሎጂካል በሆነ ኦርደር ወይም ታሪኩን በጠበቀ መልኩ በዚህ መልኩ አቅርቤላችኋለሁ። የህይወት ውሳኔ የሚጠይቁ ጉዳዮች ተራ ቁጥር 1 ፋውንዴሽናል ዲሲሽን የምንለው ወይም ደግሞ የዓለም አተያየታችሁ። እድገትን የምትሹ ናችሁ ወይስ ቋሚ ግትር ናችሁ? ተስፋ እምነት ያላችሁ ሰዎች ናችሁ ወይስ ተጠራጣሪና ጨካኝ ናችሁ? አመስጋኝነትን የመረጣችሁት ወይስ ፈራጅ ናችሁ? ለምን ሁሉንም የመተርጎሚያ ሌንሳችን ስለሆነ ማለት ነው። ክስተቶችን የምንተረጉመው በዓለም አተያየታችን ነው። ከስህተቴ ልማር ወይስ በመፍጨርጨር ውስጥ ትርጉም ላግኝ ወይስ ተስፋ ልቁረጥ? ተሸናፊነት ወይስ የየዕለት ውሳኔያችሁ ተስፋ፣ እምነት፣ መበርታት? ይህ የዓለም አተያየት ይባላል። ዓለምን የምታዩበት ሌንስ ከሁለቱ ተቃራኒዎች አንዱን መምረጥ ግዴታ ስለሆነ። ሁለተኛው ትልቁ የህይወት ውሳኔ ፎርማቲቭ ዲሲሽን እንለዋለን። ኢንቨስት ኢን ዮርሰልፍ። ራሳችሁ ላይ ምን ሰራችሁ? ተማራችሁ? ካልተማራችሁ ተማሩ። ክህሎታችሁን አሳደጋችሁ ወይስ ያለፈው አመት ላይ የነበራችሁ ክህሎት ነው ዛሬ የሚያለው? ዲሲፕሊን፣ ስነ ምግባራችሁ ላይ ሰራችሁ ወይስ ያው ናችሁ? ፊዚካል ሊሆን ይችላል፣ ዲሲፕሊናችሁ ሜንታል ሊሆን ይችላል። ከልጅነት ጀምሮ የደከሙት ከርሞ ይከፍላልና ራሳችሁ ላይ ምን ሰራችሁ? ምን ሰራችሁ የምለው የወደፊት እድላችሁ፣ ነፃነታችሁ፣ በራስ መተማመናችሁ አጠቃላይ የሚወሰነው በዚህ ራሳችሁ ላይ ኢንቨስት ባደረጋችሁት ልክ ነው። የልጆቻችሁ ድህነት፣ የእናንተ ድህነት ሲባል በቤተሰብ ድህነት ሲባል በገንዘብ ፋይናንሻል ድህነት ሲባል በሜንታል ሄልዝ፣ በሁሉም አስፔክት ፊዚካሊም፣ ሜንታሊም፣ ስፒሪቹዋሊም ራሳችሁ ላይ ምን ሰራችሁ? ከባለፈው አመት ዛሬ ምን አወቃችሁ? ራሱ ላይ ኢንቨስት ያላረገ ራሱ ላይ ዋጋን ያልጨመረ ሰው እያደር ዋጋው ይወርዳል። ስለዚህ የህይወታችሁ ትልቁ ውሳኔ ራሴ ላይ ምን ልጨምር ነው። ሶስተኛው የህይወት ውሳኔ ቀላል መስሎ ከባዱ ሪሌሽናል ዲሲሽን ይባላል። የህይወት አጋርን መምረጥ። ትልቁ የሚባለው ኤክስተርናል ፋክተራችን ይሄ ነው። አጋራችሁ ደስታችሁ፣ የገቢ ምንጫችሁ፣ ጤናችሁ፣ የግል እድገታችሁ፣ የህይወት ኮምፓሳችሁን በጠቅላላ የማዛባትም የማሳመርም እቅድ አለው። ሰው ለመልክ ብሎ ትዳር አይመሰረትም። ሰው ለገንዘብ ብሎ ትዳር አይመሰረትም። ፈራሽ በሆኑ ነገሮች ላይ የተንጠለጠሉ እውነተኛ ፍቅር የሌለበት አጋርን መምረጥ የህይወት ገሃነም ቢባል ቃል ያንሰዋል። በጋራ የሚመራ ህይወት ላይ፣ በጋራ ወላጅነት ያለበት ላይ፣ በጋራ ንብረት ማፍራት ያለበት ላይ፣ በጋራ መጠንከር መውደቅም ያለበት የህይወት ዓላማ ላይ በልጅነት በተልከሰከሰ ጭንቅላት የህይወት አጋርን መምረጥ ትልቁ የህይወት ውድቀትን ያመጣል። ህይወታችሁ የተባረከ አሊያም ደግሞ እሬት ሊያደርገው የሚችለው ውሳኔ ይህ የትዳር አጋርን የህይወት አጋርን የመምረጥ መንገድ ነውና በጥንቃቄ በፈረሃ እግዚአብሔር ወይም በጥልቅ ዕውቀት። ለዚህ ነበር እኛ ስለማናቅ ወላጆቻችን 7 ቤት ድረስ ሄደው አንድን ሰው አጣርተው ሚድሩን የነበሩበት ማለት ነው። እና ይህንን ውሳኔ በጥንቃቄ አድርጉት። ከተገኘው አይተኛም፣ ከተገኘው አይወለድም። ይህ ውሳኔ ጥንቃቄን የሚፈልግ ነው። አራተኛና ዋነኛው ኮር አይደንቲቲ ዲሲሽን ይሉታል። የማንነት ጥያቄ። ይሄ ማለት ማንም ሰው ሳያያችሁ ከራሳችሁ ጋር ብቻ ስትቀመጡ ያለ ማንነት። ዋጋ ቢያስከፍላችሁ ማቀኛ ሰው ናችሁ? መልሰው ለማይረዷችሁ ሰዎች መልካም መሆን ትችላላችሁ? ብትሞቱ የምትታወሱበት መገለጫችሁስ ምንድነው? ይሄ እውነተኛ ማንነት
ሐቀኛ ወይስ ሌባ? አምስተኛው ከባዱ ውሳኔ the nurturing decision። ምን አይነት ወላጅ ልሁን? እንዴት ነው ነርቸር ማረገው? መጀመሪያስ ልውለድ? ምንድነውስ ማስቀጥለው? ወላጅነት ማለት ማስቀጠል ነው። ለወለድኳቸው አእምሮ ውስጥ ምን ላስቀምጥ? አዲስ ህይወት ወደዚህ ምድር በማመጣበት ወቅት 10 20 30 ዓመታት ስራ የማያቋርጥ ስራን ወደዚህ ዓለም እያመጣው ነው። ስለዚህ ግራ አደግ ወይስ ቀኝ አደግ? አጉራ አደግ ወይስ መልካም ፍሬ ነው የምዘራው? ልጆቼ ላይ ምንድነው የምሰራው? በስሜት ተወልደው በስሜት እንዲያድጉ ሳይሆን በውሳኔና በጥንቃቄ ቀሪው ዘመናቸው ያማረ ለትውልድ የሚተርፉ ለሀገር የሚተርፉ አድርጌ እንዴት ልስራቸው? ይህ እውነተኛ ውሳኔን ይፈልጋል። ስድስተኛና ሌላ ከባድ ውሳኔ ስራዬ ምንድነው? ምን አበርክቼስ ነው የማልፈው? እንዴት ልኑር? ገቢዬ ምንድነው? ከገቢዬ ውጪ ማበረክተውስ ነገር ለዓለም ምንድነው? ጥሬ ወይም ደግሞ ኮሊንጌ ምንድነው? የተፈጠርኩበት መረዳቴ ምንድነው? ረጅም እድሜያችንን በስራ እናሳልፋለን። ስለዚህ ማንነቴ የማሳርፈው ተጽዕኖ በዛ ውስጥ ይገለጣል ማለት ነው። ስለዚህ እኔ ምን ሰርቼ ምን አበርክቼ ልለፍ? ቀሪ ዘመኔን ምን ልስራ? የምወደው ስራ ምንድነው? ይህ ጥንቃቄ የሚፈልግ ውሳኔ ነው። ሰባተኛ እንደገና ራስ ምታት የሆነ ውሳኔ ፋይናንሻል ዲሲዥን። ከገንዘብ ጋር ያለኝ ግንኙነት ምን አይነት ይሁን? ገንዘብን ልቆጣጠረው ወይስ ገንዘብ እኔን ይቆጣጠረኝ ይግዛኝ? እዳ ውስጥ ልግባ? ቁጠባ ላድርግ? ኢንቨስት ላድርገው? ምን ልግዛ? ይህ ከፍተኛ ጥንቃቄ የሚፈልግ ነው። ይህ ውሳኔ ከረፈደ በኋላ ብዙዎች የሚጸጸቱበት ጉዳይ ነው። እከሌኮ ብር ነበረው ከሰረ፣ እከሌኮ ዕዳ ነበር አሁን አለፈለት። ከገንዘብ ጋር ያለንን ግንኙነት በማወቅ ይጀምራል። ገንዘብ ይምራኝ፣ እኔ ልምራው? ምን ልስራ? የቱ ጋስ ገንዘብ ላውለው? ትልቁ የህይወት አንድ አካል ነው። ስለዚህ ይህንን ልታስቡበት ይገባል። በስምንተኛው ላይ ጉዱን ላፍርጠው። እንግዲያውስ የሰው ልጅ የተባለ በሙሉ በህይወት ዘመኑ በአንድ ሰውም ቢሆን ጉዳት ደርሶበታል፣ ተጎድቷል፣ ሄርት ሆኗል። ስለዚህ the reconciliation decision እንለዋለን። ወይም ደግሞ መጎዳትን፣ ሄርትን፣ ግራጅን፣ ቂምን እንዴት ላስተናግደው? ይቅር ልበል? ሳጠፋ ይቅርታ ልጠይቅ? ወይስ የጭንቀት የመንፈስ ውጥረት አጠቃላይ ትላንትና እኔን እስር ቤት ውስጥ አስገብቶ የትላንትና እስረኛ ሆኜ ማንነቴን ላሳልፈው? ወይስ ድጋሚ ለሰው ልጅ እድል ልስጥ? ቂሜን ልተው? ይህ ትልቅ ውሳኔ ነው። ፊዚካሊም ሜንታሊም ስፒሪቹዋሊም ድሬን የሚያደርግ ወይም ሰውን የሚያራቁት በሽታ ነው። ይህንን ውሳኔ ሰውን ይቅር ለማለትና እኛ ይቅር ለማለት ይቅርታ ለመጠየቅ ልባችን ክፍት ነው ወይ? ይህ ውሳኔን ይጠይቃል። ዘጠነኛ ማን ፈጠረኝ? ለምን ፈጠረኝ? አምላክ ማን ነው? እምነቴ ምን ይሁን? የመኖሬ ትርጉም በፈጣሪ እይታ ምንድን ነው? መንፈሳዊ ልሁን ወይስ ራሴ ፈጣሪ ልፈልገው? ሞት ግን ለኔ ምንድን ነው? የተፈጠርኩት ለምንድን ነው የሚለውን ጥያቄ መለየት ወይስ በፈሰሰበት ዝም ብሎ መፍሰስ? the existential decision ይባላል። ማን ፈጠረኝ፣ ለምን ፈጠረኝ የሚለውን ፈልጎ ማግኘት። በዚህ ውስጥ በአይን የማይታዩ መንፈሳዊ ጦርነቶችን ማሸነፍ ይኖራል። እንዲሁም ተስፋ፣ እምነት፣ ፍቅር ያለበትን እምነት መከተል። ከሞት በኋላ ህይወት ወይስ በአፈር መቅረት ውዝግብን ያስቀራል። ቀጣይ ወደዛው ነው የሚሄደው። the final attitude የሚባለው የመጨረሻው ውሳኔ ሞርታሊቲ ወይም ደግሞ ሞትን እንዴት ልቀበላት ነው። እንግዲህ ከስር ጀምረን መጨረሻው ላይ ነን። የማይቀረው ሞት፣ ፊቴ ሲሸበሸብስ፣ ጤናዬ ሲጎልስ፣ ሞትስ ያስፈራል? መጨረሻው ይመራል? ሞትን እቀበለዋለሁ? በምወዳቸው ሰዎች አይን እኔ ሳልፍ ማን ነኝ? ይህ ውሳኔን ይጠይቃል። በመጨረሻም አንቺ ማነሽ? በሰው ግፊት የምትመሩ ወይስ በውስጥ ሰላም የምትኖሩ? ፍቅር፣ አላማ፣ መርህ ያለው ህይወት ወይስ ሁሌም ወይስ እንዳሉ መኖር? ጥያቄውን ለእናንተ ተውኩት። እኔ ሳድግ ያላገኘሁት ለእናንተ በዚህ መልኩ ግን አቀረብኩት። ይህንን ቪዲዮ ሴቭ አድርጉት። በህይወታችሁ ውስጥ የሚፈለጉ ውሳኔዎች የቱ እንደሆነ እወቁበት። ሰላም ሁኑልኝ። መልካም ህይወት። በእኔ ህይወት እረፍት ግን ትገኛላችሁ። ቃል ገብታችኋል። መኖር በመሞት ውስጥ ይገለጻልና